ሚሻል አንተ የማትረባ እንዴት ተው ኤርኔስቶ ተው እባክህ ማክስ አይሆንም ሁለታችሁም አቁሙ ማክስ እባክህ አይሆንም አቁም መጠላታችሁን አቁሙ ይበቃችኋል አቁሙ ተረጋጉ እንጂ እባካችሁን አቁሙ በቃ ምንም ነገር አላደርግም ይቅርታ አድርግልኝ እንደዚህ መሆን አልነበረም ሰማኛለህ መጀመሪያውኑ ባለቤቴ ጋር መድረስ አልነበረም አታፍህን ዝጋ የማይሆን ነገር ማለትን አቁም ሁኔታው ደስ አይልም ብሄድ ይሻላል አዎ ውጣ ሂድልኝ በኋላ እናወራለን እሺ ማክስ እሺ ንገረኝ ምን እየሆንክ ነው ቆይ ያለኸው አብዳሃል እንዴ እኔና አንቺ ለብቻችን ሆነን ማውራት አለብን እሺ ይሄ በአሊያንድሮ የተዘጋጀ ማለት በቃ አሁንስ አበዛኸው ለስህተት አሊያንድሮን ተጠያቂ ማድረግ አቁም አሊያንድሮ ላቶናሮ ጉቦ ስጥ ብለዋል እንዴ ግን ደግሞ ሳይነግረኝ ነው ወደዛ ይላከኝ ምን እያሰብክ ነበር ልጄ ሊገባኝ አልቻለም እኔ ችግሩን ቶሎ ለመፍታት ነበር የፈለኩት ቢሆንም በዚህ መንገድ ማድረግ አልነበረብህም እሺ ምን ላድርግ ማየ አሊያንድሮ እንደሚያደርገው ላድርግ አዎ እሱን ብታማከረው ጥሩ ነው ሁኔታዎችን በደንብ እንዲያስረዳ እሱን በደንብ ማቅረብ ይገባል በዛውም ደግሞ ስለ አቶናሮ ጸባይ ያስረዳል አሊያንድሮ እኔን ላከኝ እሱ ችግሩን መፍታት ስላልቻለ ነው በጣም እርግጠኛ ነኝ ማየ በቃ ይሄ እኮ የሱ ወጥመድ መሆኑ ግልጽ ነው በቃ ይበቃሃል ይሄ ይበቃሃል አሁን ምንም መስማት አልፈልግም እሺ ጥሩ ለምንድን ነው ቆይ እንደዚህ እየሆንክ ያለኸው ንገረኝ ስንት ጊዜ ነው ከማክስ ጋር ስትማግጭ የነበረው ይህን ወሬ ደግሞ ከየት ነው ያመጣኸው በቃ ቫኔሳ በቃ ሽሽትሽን አቁሚ ተረጋጋ ስለምታወራው ነገር ምንም አውቀው ነገር የለም የሆነ ቀን በተኛሽበት ስሙ ስትጠሪው እንዳልሰማ ሆኜ ያለፍኩት እኮ ስለምወድሽ እንጂ ለሌላ አይደለም ምክንያቱም ምንም ቢሆን እኔ በጭራሽ ላጣሽ ስለማልፈልግ ነው ግን ደግሞ ሁሉም ነገር ከገባሽ ልክ አለው እሺ ቫኔሳ እሱን ስላገኘሽ እኔም ብትሄድ ደስተኛ ትሆኛለሽ ይሄ የማይረባ ከመጀመሪያው ቀን ጀምሮ ጭንቅላትሽን በማይረባ ነገር ሞልቶታል አሁን እዚህ ደረሳችሁ ቆይ ብዙ ነገር ማድረግ እንደምችል ለኔ መናገሩ ጥቅም የለውም እያልክ ነው በፈጣሪ ስም ቫኔሳ በእንደዚህ አይነት ነገር ትታለያለሽ ብዬ አስቤ አላውቅም ትሰማለህ እኔ አንተን ለመተው መወሰኔ ከማክስ ጋር አያገናኘውም ይህን የማደርገው በዚህ ጸባይ ምክንያት ነው በራስ መተማመን የሚባል ነገር የለህም ስማ እኔ ደግሞ እንደዚህ በራሱ ምንም ማድረግ ከማይችል ሰው ጋር ምንም ነገር ማድረግ የለብኝም አብሬህ መሆን አልፈልግም የእውነት ስለ እኔ እንደዛ ነው የምታስቢው ኤርኔስቶ እባክህ እኔ አንተን ለመጉዳት ምንም አይነት እቅድ የለኝም ለዚህ ነው በፍቺ ጠየቅኩ ግን አንተ ልትሰማኝ አልፈለክም ጭራሽ አብረን እንድንቆይ ነው የምትፈልገው ግን ፈጠነም ዘገየ መለየት አለብን ያ የማይረባ ሰውዬ በጠዋት መልእክት ሲልክልሽ ነበር የነ ኢዛቤላ ሆቴል ውስጥ ከተዘጋጀው ዝግጅት ላይ አንድ ላይ ስትወጡ ታይታችኋል ይኸውልሽ እኔን ለማታለል እየሞከርሽ ከሆነ ሁለታችሁም ተሳሳችኋል ሁለታችሁንም አላምናችሁም ከዚህ በኋላ ለሥራ ብቻ ነው የምንገናኘው ብትይም አላምንሽም በጣም ታሳዝናለህ እስኪ ንገሪኝ ከዚህ በፊት ከእሱ ጋር ተኝተሽ ታውቂያለሽ በጭራሽ አላደረግኩትም ታዲያ ለምንድን ነው በተኛሽበት ስሙን የምትጠሪው ንገሪኝ ደግሞ አንቺ ሰው ሆነሽ ሶፊያን ትናገሪያታለሽ አንቺ ከሷ ይባሽ ልክስክስ ሰው ነሽ በሉጣልኝ ከዚህ በኋላ ራሱ ደግሜ ላይ አልፈልግም ውጣልኝ መጨረሻውማ ይህ አይደለም ከዚህ ውጣልኝ ውጣ አልኩህ እኮ አሁኑን ለጠበቃ ሳዳ ላናግረው እንደምፈልግ ንገሪው አስቸኳይ ነው ሰላም አባዬ እና ወደዚህ በጣም ይናፈከኝ ደህና ነህ በጣም ደህና ነኝ እኔ ውድ ምን ያህል እንደናፈቅሽ ደግሞ በጣም አምሮብሃል እስኪ አረፍ በል እሺ በጣም አመሰግናለሁ ታዲያ እንዴት ነህ አሁንስ ጤናህን ደህና ነህ ደህና ነኝ የተፈጠረውን ነገር እንዳለ ለማስተካከል እየሞከርኩ ነው ያለሁት እና የምትቆይበት ቦታ ግን አለ ያው ከፋውስቶ ጋር ነው የምሆነው ለጊዜው ካንቲና ዕቃ ማስቀመጫ ክፍል ውስጥ ነው የማድረው እንደሱም አይሆንም ለአንተ ጥሩ አይደለም ለራሴ የምትሆን ቦታ እየፈለግኩ ነው ወደዛ ከሄድኩ በኋላ መተሽ ታየዋለሽ የኔ ውድ ትመጫለሽ እሺ ግን በቃ ለማንኛውም አሌሃንድሮ እንዲረዳ አማክረዋለሁ የሆነ ነገር ይፈልግልሃል አይ ምንም ነገር እንዳታደርጊ ታይ ከልክ በላይ ነው የረበሽኳችሁ ስለዚህ አይሆንም ይኸውልሽ አሁን ደግሞ ደህና መሆኔና በሁለት እግሬ መቆሜ የማይቀር ጉዳይ ነው ታያለሽ የተፈጠረብህ እኮ ቀላል የሚባል አይደለም ስማኝ ደግሞ ይህንን ያደረገችው ኢዛቤላ ናት ለምን ግን አዎ ኢዛቤላ ናት የሆነ ቀን ኢዛቤላ በሆነ ነገር ልትበቀለኝ ስትስት እንደነበር ብላንኪታ ነግራኛለች ቆይ ለምን ያው እኔና አሌሃንድሮ በመጋባታችን ተበሳጭታ ነው ግን አንተን እንደዚህ ስላደረገችህ በጣም ነው የማዝነው አባዬ ይሄ ስለሆነ በጣም ይቅርታ አታስቢ ውድ እኔ እንጃ ብቻ በጣም ነው የከፋኝ የኔ ልጅ ሁሉም ነገር የሚሆነው ለበጎ ነው አንቺ እና እሱ ባትጋቡ ኑሮ ምናልባት ምግብ ቤታችን አትፈርስ ይሆናል ግን አንቺ ደግሞ በጣም ትከፊ ነበር አንቺ ከሚከፋሽ ደግሞ ምንም ነገር ይቅር እንደዛ አይመስልሽም አይደል ልጄ ወይ በጣም ወድሃለሁ እኔም ወድሻለሁ ነው ነይ እስኪ ቀፈኝ አሌሃንድሮ አሁኑኑ መነጋገር አለብን
ኤድዋርዱ ስብሰባውን በተመለከተ ምንም አይነት መረጃ እንዳልሰጠው እየተናገረ ነው። ስለ ጉዳዩ የተሟላ መረጃ ነበር የተሰጠው፣ ምንም አልጎደለም። አዎ እሱ እውነት ነው፣ ግን ደግሞ ናሮ ምን አይነት ሰው እንደነበር አልነገርከኝም። ይኸውልህ አዳምጠኝ፣ የጠየቅኩ ነገር ችግሩን እንድትፈታ ነበር። ቆይ የሆነ ሰውን ማነጋገር ምንድን ነው እንደዚህ የከበደ? ችግሩ ምን መሰለህ? ትዕቢተኛ ስለሆንክ በጣም ውድ የተባለ ቦታ ጋበዝከውና ሰውየውን ለመግዛት ነው። ምክንያቱም የአሳ ድርጅትህ ከገባበት ችግር ውስጥ እንዲወጣና አንተን ለመፍታት ከከበደ እኔ ልፈታልህ በማሰብ ነው። ልክ ድርጅት የኛ እንደሆነ ያም እኮ የኛው ነው ኤድዋርዶ። ሁሉም ድርጅት ዋናው ዓላማው አልቫ ቡድንን ማጠናከር ነው። እንደዛ ነው። ክብርን ወደ ጎን ተውት አድርገውና አሊያንድሮ ችግሩን በመፍታት እንዲያግዝ ጠይቀው። አንተም ደግሞ አሊያንድሮ ቂምህን ከዚህ በኋላ እርሳው። ትሰሙኛላችሁ? ከዚች ደቂቃ በኋላ ዛሬውኑ ይሄ ችግር ተፈቶ ማየት እፈልጋለሁ። በቃ ውይ በጣም ነው የማመሰግነው። ነይ ወደዚህ እባክሽ አስቀምጪ። በጣም ነው የማመሰግነው። ምንም አይደለም እመቤት። በድጋሚ ስላየው በጣም ደስ ብሎኛል ወዳጄ። እኔም በጣም ደስ ብሎኛል ጓደኛዬ። አቶ ሁጎ ና ወደዚህ እስቲ። በጣም እኮ ነው የምትመቸኝ ወንድሜ። በነገራችን ላይ እንደምትወደው አይነት በረዶ የበዛበት ራማ አላመጣሁልህ። ያው ሰዓት ገና ነው ብዬ ነው። በኋላ አመጣልሃለሁ። ሰዓት ገና ነው ማለት ምን ማለት ነው ደግሞ እሱ? በፈለግከው ጊዜ ማዘዝ ትችላለህ። ምንም ችግር የለም። በጣም አመሰግናለሁ። የእውነት አንተ ጥሩ ጓደኛ። አመሰግናለሁ በድጋሚ። መልካም ቆይታ። አባዬ የኔ ውድ እንዴት ነው አባዬ? አባዬ በጣም ነበር የናፈቀን። አብረን ስለሆንክ ደስ ብሎኛል። እኔም በጣም ነበር የናፈቅሽኝ የኔ ቆንጆ። በጣም እቃህን ሰብስበን የመጣው የራስህን ክፍል ሰጥ። አይ እህቴ አባዬ እዚህ አይደለም የሚቆየው። እንዴ ለምን? ምክንያቱም እሱ ትክክል አይደለም። የሆነ ነገር እስከማገኝ ከፋውስቶ ጋር ነው የሚቆየው። ትክክል አይደለም ማለት ምን ማለት ነው? ይሄ ቤት እኮ ትልቅ ነው አባዬ። ወደ እኔ ቤት ማልወስድህ እኮ የእኛ ቤት ትንሽ ስለሆነ ነው አባዬ። በዛ ላይ ደግሞ ለአንተ የሚሆን በቂ ክፍል የለንም። አዎ ይገባኛል የኔ ቆንጆ። ምንም አትጨነቂ ረቤካ። አሁን እኔ ባለሁበት በጣም ደስተኛ ነኝ ረቤካ። ትንሽ ጊዜ ፈልጋለሁ እንጂ ታያለሽ፣ በሁለት እግሬ መቆሜ የማይቀር ነው። ይኸውልህ እኔ ገና የሂሳብ ቁጥር ከፍቼ የራሴን ገንዘብ ማስቀመጥ መጀመሪ ነው። ግን ደግሞ ይኸውልህ አሊያንድሮ በአንዳንድ ነገር አንተ ማገዝ ይችላል። የአሊያንድሮን እርዳታ አልፈልግም፣ በጭራሽ ነው የማልፈልገው። እሱ እኮ እኔን የመርዳት ግዴታ የለበትም። ምንም አለማድረግ ማለት ነው። በቃ እንዴ አማቹ እኮ ነው አባዬ። ቢያንስ ለአንተ ድርጅት ውስጥ የሆነ ስራ ሊሰጥ ይገባል። የሆነ ንብረት ነገር አላውቅም፣ ብቻ የሆነ የወደመውን ቦታ የሚተካ ነገር ሊሰጥ ይገባል። እህቴ በቃ አባዬ እኮ አልፈልግም ብሏል። አይሆንም። አባዬ እኮ ሁሉንም ነገር እንዲያጣ ምክንያት የሆነው አሊያንድሮ ነው። አይ አይደለም፣ ይሄ ሙሉ በሙሉ የኢዛቤላ ጥፋት ነው። አሊያንድሮም ቢሆን ተጠያቂ ነው። ምክንያቱም እሱ እንድትቀና የሚያደርሳትን ቦታ ባይሰጣት ኖሮ ይሄ ሁሉ ነገር አይፈጠርም። በጣም ልትሳሳት ስሙኝ ሶፊያ፣ ሬቤካ ስሙኝ። አሁን ሁለታችሁም የራሳችሁን ህይወት አላችሁ። በቃ ሊያሳስባችሁ የሚገባው እሱ ብቻ ነው። ሌላውን ተውት። እኔ ያለማንም ሰው እርዳታ ወደ ቦታ ይመለሳሉ። ገባችሁ? ለምን ሁላችንም ስለ ራሳችን ህይወት አንጨነቅም? ምናልባት እሱ ደስተኛ ያደርገን ይሆናል። አዎ ምንም ጥያቄ የለውም። የተሻለ ነገር የሚሆነውም እሱ ነው። ልጆቼ ከዚህ በኋላ ለሚመጣው ነገር ዝግጁ ሆነን መጠበቅ ነው። የየራሳችን ስራ ነው። እኔም ደግሞ እስከዛ ድረስ እናንተም መጠበቄን አላቆምም። እሺ። አዎ በጣም ደረቅ ነው። እሺ። ለእኔ ያዘጋጀው ወጥመድ ነበር። በጭራሽ በዚህ ጉዳይ መጫወት ቀላል ነገር አይደለም። በእሳት እንደመጫወት ሰውየው ከኔ በላይ አንተን ቢያናግርህ ይመርጣል። እና ታዲያ ከኔ ጋር ለመስማማት ፍላጎት የለውም። እስቲ ሌሎችን ከመውቀስህ በፊት ችግሬ ምንድን ነው ብለህ ራስህን ጠይቅ። ሁሉንም ነገር ፈጥኜ እንደምጨርሰው እኮ ነግሬህ ነበር። እሺ ከዚያስ ምን ተፈጠረ? የኩባንያው ክምችት ቀነሰ። ባለ አክሲዮኖች እያገኙት ያሉት መልእክት የዋና አስተዳዳሪዎቹ ሐሳብ በአግባቡ እየሰራ አይደለም የሚል ነው። አንተ ግን ይህንን እንኳን አላስተዋልክም። እሺ ጥሩ። ታዲያ አሁን ምን ልናደርጋቸው ነው? አቶ ናሮን እኔ አናግሬው ነበር እና በመጀመሪያ የምታደርገው ነገር እሱን ይቅርታ መጠየቅ ነው። አብዳል እንዴ? እሱ እንዲስማማ ለማድረግ የመጀመሪያው እርምጃ ይሄ ነው መሆን ያለበት። እኔ እኮ ስራ አስፈጻሚ ነኝ። ከነዛ ቆሻሻ አሳ አጥማጆች መሃል ቆሜ ራሴን አላዋረድም። ስማ፣ አንተ ቆሻሻ ያልካቸው አሳ አጥማጆች ስላሉ ነው ይሄ ድርጅት እስካሁን ድረስ እዚህ የቆመው። እሱን አትርሳ። እነሱ በጣም ጠቃሚ ሰዎች ናቸው። እንግዲህ አንተ ነገሮችን የምታስተካክልበትን መንገድ አላውቅም፣ ግን ለማንም ሰው ድክመቴን ማሳየት አልፈልግም። ስለዚህ አላደርገውም። ይሄ እኮ ያንተ ጉዳይ አይደለም ኤድዋርዶ፣ ይሄ የድርጅት ጉዳይ ነው። ምንም ነገር አላረግም የምትል ከሆነ ደግሞ አክሲዮኑ የበለጠ እየወረደ ይሄዳል። ጥሩ። ለማንኛውም ይህን ጊዜ መልስ አታገኘውም። ይሄ ለመጨረሻ ጊዜ የምታገኘው ውርደት ነው የሚሆነው።
እህቴ ሁጎ ጥሩ ሰራተኛ ናት ብሎ የነገረች ሰው ጋር መደወል አትርሺ። እሺ እሺ፣ ይኸው የሰጠሽኝን ካርድ ይዤዋለሁ። እሺ። አንተስ አባዬ? አቤት። የማንንም ሰው እርዳታ እንደማትፈልግ አውቃለሁ፣ ግን ደግሞ አጣብቂኝ ውስጥ ከገባ እባክህ ለእኔ ከመደወል ወደ ኋላ እንዳትል። አይ ውዴ፣ ምንም አጣብቂ ነገር አይኖርም፣ አታስቢ። እሺ። እወዳችኋለሁ። እወድሻለሁ። በጣም እወዳችኋለሁ። መቼም እንዳትረሱ። አንቺንም እንደምንወድሽ አትርሺ። ለማንኛውም ራሳችሁን ጠብቁ። ሹፌሩ እንዲወስድ ነግሬዋለሁ። እሺ። እናመሰግናለን። ሴትዮዋ ጋር ደውላለሁ። እሺ። እስኪ አባዬ እውነቱን ንገረኝ። ያለበት ሁኔታ ከብዷል አይደል? ማድረግ ያለብህንም አታውቅም። አላውቅም። እና ለምን ለሶፊያ አልነገርካትም ነበር? ምክንያቱም ላስጨንቃት ስለማልፈልግ ነው። ኧረ አንተ ባዶ ኪስህን ስትዞር፣ እሷ ግን ያላትን ነገር ተመልከት። ሁሉም ሰው የሚገባው ነገር አለው። እህትሽም ሁሉም ነገር የኖራት ጥሩ ሴት ስለሆነች ነው፣ ሌላ አይደለም። እኔ ደስተኛ የሚያደርገኝ ነገር ቢኖር ደግሞ ሁለታችሁ ደስተኛ ሆናችሁ ማየት ነው። ይሄ ለእኔ ከበቂ በላይ ነው። እኔ ውድ ልጅ። ወይ አባዬ ደረቅ ነህ። በዚያ ላይ ደግሞ ኩራትህም አይቻልም። ድጋሜ በሁለት እግሬ ቆማለሁ። ማንነቴን ለሁሉም ሰው ነው የማሳየው። እባክህን ግባ። ልታናግረኝ እንደፈለግሽ ሰምቼ ነበር። ትክክል ነው። እባክህን ቁጭ በል። አመሰግናለሁ። እባክህን በተቻለ ፍጥነት የፍቺ ወረቀት እንድታዘጋጅልኝ እፈልጋለሁ። እርግጠኛ ነሽ? በጣም እርግጠኛ ነኝ። ለመሆኑ ግን ለአቶ ኤርኔስቶ ስለምትሰጪው ውል አስበሽ ታውቂያለሽ? እስካሁን አላሰብኩም፣ ግን ደግሞ አንዳንድ እንድታከታቸው የሚፈልጋቸው ነገሮች አሉ። እነዚህ ነገሮች እንዴት ነው ክፍያውን ማድረግ ያለብን? እስቲ ንገር። ማን እንደመጣ ተመልከት። እንደምን አደርክ አቶ ናሮ? ምን ፈልገህ ነው? ወንድሜን አነጋግሬው ነበርና ሁሉንም ጥያቄዎችን እንዲፈጽም አሳምኘዋለሁ። አንተን እንኳን ማመን አልችልም። አንተ የምታውቀው ውሸት ብቻ ነው። ይኸውልህ ስለተፈጠረው አለመግባባት ይቅርታ አድርግልኝ። አሌሃንድሮን ባናግረው ይቀለኛል። መጥፎ ሰው ሆኜ አይደለም፣ ግን ደግሞ ከአንተ የምፈልገውን ለወንድምህ ነግሬው ነበር። ይቅርታ አድርግልኝ። ስለተፈጠረው ነገር በሙሉ ይቅርታ አድርግልኝ። በጣም ጥሩ። አሁን ሁሉም ይስተካከላል። ያስፈልጋል ያልከውን ነገር በሙሉ በአዲሱ የህብረት ድርድር ስምምነት ውስጥ ተካቷል። ሰምታችኋል አይደል? ሰዎች እየሰማችሁ ነው አይደል? በጣም ጥሩ። ከተፈጠረው ነገር በኋላ ያለፈውን ነገር በሙሉ ወደ ኋላ ትቼ ካንተ ጋር ጥሩ ወዳጆች እንድንሆን እየሞከርኩ ነው። አሁን ለእነዚህ ሰዎች ስንል ስምምነቱን ልንፈርም ነው። ከአሁን በኋላ ግን ከአሌሃንድሮ በስተቀር ከማንም ሰው ጋር አልደራደርም። ምክንያቱም አንተ እንደ ወንድምህ ለመሆን በጣም ብዙ ነገር ይቀርሃል። ያውላችሁ ሰዎች፣ ሁሉም ወረቀት ላይ ነው የስምምነት ፊርማዬን የማኖረው። እሺ። ምን እያነበብክ ነው? የሆነ ስራ እየፈለግኩኝ ነው። እንዴት ሆኖ? የሕክምናውን ወጪ ማገዝ ፈልጋለሁ። ብቻሽን መክፈል የለብሽም። ኧረ እባክህ፣ በጣም ቆንጆ ዜና ነው። ችግሩ ሁሉም የትምህርት ማስረጃ ይጠይቃሉ። ስለዚህ ማስረጃ የማይጠይቅ ማግኘት አለብኝ። እኔ ፈልጌ ላምጣልህ እንዴ? ምን ሆነሻል? ራሴው አመጣዋለሁ። ተመልከቺ። ወይኔ ሉዊስ፣ ምንድነው እሱ? እንደዚህ ጥንካሬ ሲሰማ ማየቴ በጣም ደስ ብሎኛል። ልክ እንደ ድሮ ቁዝም ብሎ ማሳለፍ አልፈልግም። አሁን ትንሽ ለየት ማድረግ አለብኝ። እውነት ነው፣ እውነት ነው። በጣም እየቆራሁብህ ነው ወንድም። ተይ በቃሽ፣ ተይ። በዚያ ላይ ደግሞ ብላንኪታን ማስደመም እፈልጋለሁ። እሱን ለማድረግ ደግሞ ስራ ያስፈልገኛል። ደግሞ ራሴን ችዬ የሚገባትን ነገር ላደርግላት እፈልጋለሁ። እሺ፣ ስለዚህ በቃ ፍቀጅልኝ። ተይ በቃሽ። የኔ ውድ፣ ዛሬ ወደ ሆቴሉ መሄድ ለኔም ከባድ ነው የሚሆነው። ሉሲያን አገኛታለሁ። እሺ ማዬ፣ በቃ ትጨነቂ። ግን ለምንድን ነው? ምን ተፈጠረ? ሉሲያ እንደነገረችኝ ከሆነ ልጇ የድርጅቱ ዋና አስተዳዳሪ ለመሆን ብቁ አይደለም ተብሏል። የኤድዋርዶ ጉዳይ አሳስቧታል። አዎ፣ በእርግጥ ውሳኔው በጣም ፈጣን ነበር። ነገር ግን የጊዜ ጉዳይ ነው አይደል እንዴ? ሌላ ምን ይፈጠራል? እኔም እንደዛ ነው ማስበው። በዛ ላይ እሷ ስለ ሁሉም ነገር መጨነቅ የለባትም። እኔም እሱን ነው ልነግራት የምፈልገው። የድርጅቱን ስራ በሙሉ ለልጆቿ ማስረከብ አለባት። ትክክል ነሽ። ግን ደግሞ እሱ ለሉሲያ ቀላል አይደለም። ምክንያቱም ሶስቱም ልጆቿ የተለያዩ ናቸው። እሱ ደግሞ ሌላ ችግር ነው። ግን እኔም እንደዚህ ነበር ያደረግኩት። በሁለታችሁ ላይ እምነቴን ጣልኩና ቀስ በቀስ ከሆቴሉ ስራ ላይ እጄን አወጣሁ። እሱ ልክ ነሽ። እምነትሽን ስለጣልሽብን እናመሰግናለን። እና በቃ ሁሉም ነገር ታቅዶበት የተደረገ ነበረ። እቅዱ የነበረው ምግብ ቤት እንዲዘጋ ማድረግ ነበር ማለት ነው። አዎ፣ ሶፊያ እንደምትለው ከሆነ እቅድ ነበር። ብላንኪታ ሲያወሩ ሰምታቸው ነበር። ታዲያ ለምንድን ነው ምንም ያላለችው? ምንም አይነት ችግር መፍጠር ስላልፈለገች ነው። እና ደግሞ እስክታረጋግጥ ድረስ ችግሩ ተፈጠረ። በቃ ይኸው ነው። እሺ ቆይ ምን ልሁን ብላ ነው? ምክንያቱም አሌሃንድሮ ፍቅረኛ ስለነበረች በተፈጠረው ነገር ተበሳጭታ ነው። ገባኝ። ግን እሱ ታሪክ አብቅቷል። ግን አንዳንድ ሀብታም የሆኑ እና አቅም ያላቸው ሰዎች የፈለጉትን ማድረግ የሚችሉ ይመስላቸዋል።
እንግዲህ ክብሯ የተነካ መስሏት አንተ ያየኸውን ነገር አደረገች። እና አሁን ታዲያ ምን ልታደርግ ነው? ያው ልክ እንደነገርኩ ነው። እኔም ያለፈውን ነገር ሳስብ አልኖርም። አሁን የራሴ ጥሩ እቅድ አለኝ። እዚህ የሆነ ምግብ ቤት መክፈት ትፈልጋለህ አይደል? በትክክል አንዳንድ ቦታዎችን እያየሁ ነው። ዋጋቸውን እያጣራሁ ነው። የትኛው እንደሚስማማኝ እያየሁ ነው። እዚህ ኪራያቸው ውድ ነው። እንዴት እንደሚከፈል ምንም አልገባኝም። አዎ ከላፓዝ ጋር እኮ አይወዳደር። እዚህ በጣም ውድ ነው። ለምን ይመስላል ከዕቃ ማስቀመጫው ክፍል እስካሁን ያልወጣሁት ጓደኛዬ? አሁንም አገባኝ። ጓደኛዬ በጭራሽ ቦታው የሚያስተማምን አይደለም። እንደዚህ ማፍራት አይሰማ ጓደኛዬ። እኔ ስራ ላግኝ እንጂ አንተም እንደምንም ብለህ ትቋቋማለህ። እሺ እንዳፈ ያድርገው ጓደኛዬ። አይዞህ ያለውልህ ጓደኛዬ። በጣም አመሰግናለሁ። ስምኝ ኢዛቤላ፣ ማክስን እኮ እኛ ሆቴል አማካሪ እንዲሆን ጠይቄው ነበርና እቅዱን እስከ ክፍያው ዋጋ ይዞ ሊመጣ ነው። ትንሽ ሰዓት መቆየት አትችይም? ምን ታስቢያለሽ? ለምን ማክስን ጠየቅሹ ኬራን? ለምን ማክስን ጠየቅሹ ማለት ምን ማለት ነው? ጎበዝ ስለሆነ ነው። ማክስን ወደ ሆቴሉ ማስመጣት ግን ጥሩ ሐሳብ አይመስለኝም። ቢቀር ይሻላል። ለምን? ምን አለበት? 2 ሌመን እንዳምጣለን እባክህ። አመሰግናለሁ። አይ ኬራን፣ እንግዲያው ልንገርሽ፣ ቫኔሳና ማክስ የሆነ ግንኙነት አላቸው። ምን? ቆይ ከመቼ ጀምሮ ነው? እና ደግሞ ቫኔሳና ኤርኔስቶ መሀል ነገሮች ጥሩ አይደሉም። አሁንም እንደተጣሉ ናቸው። አዎ አውቃለሁ፣ ግን ደግሞ ነገሮችን አውርተውበት ይፈቱታል ብዬ ነበር። ስሚኝ ኬረን፣ እና ለዚህ ነው የማክስ ሆቴል ውስጥም ሆነ ካቡ ውስጥ መገኘቱ ጥሩ ነው ብዬ አላሰብኩት። ያው ፍላጎቱ ካለሽ ላናግረው እችላለሁ፣ ግን ደግሞ ሰውየው ያስፈልገናል የሚል እምነት ነው ያለኝ። ኢዛቤላ፣ ሰውየው እኮ ጊዜ የለውም። እኛንም የተቀበልን እኛ ስለሆነን ነው። ጥሩ በቃ ይምጣ፣ ግን ከእኛ ጋር ሊሰራ መሆኑን ለቫኔሳ ነግራታለሁ። መጀመሪያ የግድ ለሷ ማሳወቅ አለብኝ። ከአሳ አጥማጆቹ ጋር ያለውን ችግር ስለፈታ እውነት እንኳን ደስ ያለ። ጥሩ ስራ። በጣም ነው የማመሰግነው። እናቴም ብትሆን ይህንን ነገር የአሊያንድሮ ጥፋት እንደሆነ ለመረዳት ጊዜ ወስዶባት ነበር። እንዴ ማለት? ያ ያደረገው እኔ ለስራው በቂ እንዳልሆንኩኝ እንዲያስቡ እንደሆነ ነው። ወንድም ምን እንደሆነ እኔ እንጃ፣ ግን ያችን ሴት ካገኘ በኋላ ፍጹም ሌላ ሰው ነው የሆነው። እኔ አልገባኝም። ሁሉም ነገር የሶፊያ ስህተት ብቻ አይደለም። እማዬ ናት በኩባንያ ውስጥ ሀያል እንዲሆን የፈቀደችውና ምንም አይነት ቼክ እሷ አታዘጋጅም። እኔና ቫኔሳ አሁን አንዳንድ ነገሮችን እየተቆጣጠርን ነው። እናቴ በጣም በእርግጠኝነት ሁሉም ኃላፊነቷ ከላዩ ላይ እንዲወርድ ነው የምትፈልገው። በቃ እሺ፣ ታዲያ ምን እያሰብክ ነው? የቦርዱ አባል ለመሆን የአክሲዮን ጥቅል መግዛት ይቻላል። እናቴ ደግሞ በጣም ጭንቀት ውስጥ ስላለች ያው ትንሽ እርዳታ ያስፈልጋታል። ከአንቺ ጋር ራቅ ብላ ብትሄድ የተወሰነ የመነቃቃት ስሜት የሚኖራት ይመስለኛል። እውነት ለመናገር ምን እንደምላት አላውቅም። ብቻ ግን አስቢበት። ጥሩ ሐሳብ ነው የምትይ ከሆነ እናቴን አማክራት፣ ግን ከኔ ሳይሆን ካንቺ እንደመጣ አድርገሽ አማክራት። ሐሳቤን በሌላ እንድትተረጉም አልፈልግም። ኤርኔስቶ ደህና ነህ? ቆይ ምን ተፈጥሮ ነው? ምንም። የኖርዌጋ ቤተሰቦች ሁሌም ግብዞችና ከዳተኞች ናቸው። ሁሌም የተጎዱ ለማስመሰል ይሞክራሉ፣ ግን ደግሞ ውሸታምና አስመሳይ ናቸው። ሁሉም አንድ አይነት ናቸው። ሁሉም የማይረቡ ሰዎች ናቸው። በቃ አትጩ፣ ተረጋጋ። ለምንድን ነው እንደዚህ የምትሆነው? ለአንቺ ብነግርሽ ምንም ጥቅም የለውም። ይኸውልሽ ልልሽ የሚችለው ብቸኛው ነገር ግን ሁሉም ተመሳሳይ ስለሆኑ ተጠንቀቂ ብቻ ነው የምልሽ። ግን ቢያንስ የመረዳ ነገር ካለ እንኳን እስኪ ንገረኝ። ማንም ሰው ቢሆን እኔ ሊረዳኝ አይችልም። እባካችሁ ስላረፈርኩ በጣም ይቅርታ። እንደምን ነህ? ደህና ነኝ። ሰላም ማክስ። ምንም ማለት አይደለም፣ ችግር የለውም። እባክህ ቁጭ በል። ምንድን ነው የተፈጠረው? አይ ትንሽ አደጋ ደርሶብኝ ነው። ግን ደህና ነህ አይደል? አዎ ደህና ነኝ። እሺ እንግዲህ ኬረን ለሆቴላችን የማማከር ስራ ለመስራት ወደዚህ እንደምትመጣ ስትነግረኝ ነበር። ስለዚህ የምታስበውን ነገር ንገረኝ። እውነት ነው፣ ግን ደግሞ እውነቱን መናገር አለብኝ። እባክህ ማክስ ንገረን። ጥሩ ሐሳብ አይመስለኝም። ለምን አይደለም? ያው እኔና ቫኔሳ ጥሩ ሁኔታ ላይ አይደለንም። ሁለታችሁ ደግሞ የልብ ጓደኛሞች ናችሁ። አዎ እኔም መጀመሪያ እሱን አስቤ ነበር። እውነት ለመናገር ደግሞ እኔም ለኬረን ይህንኑ ነበር ያልኳት። ግን ደግሞ ረጋ ብዬ ሳስበው ስራና የግላዊ ህይወት መለየት እንዳለብን ተረዳሁ። በቃ እሷን በኋላ እናክራታለን። እርግጠኛ ነሽ? እንደዚህ አይነት ነገር ውስጥ ስንገባ የመጀመሪያችን አይደለም። ምን ማድረግ እንዳለብኝ በደንብ አውቃለሁ። እኔም ብሆን ከዛች የማትረባ ሶፊያ ጋር እንደማልስማማ ግልጽ ነው። ግን ይህም ቢሆን እኛ መሀል ችግር እንደማይፈጠር እርግጠኛ ነኝ። እሺ አሁን የረጅም ጊዜ ጓደኛ የሆናችሁበት መንገድ ግልጽ ሆነልኝ። ሁኔታዎችን በቦታቸው ከፋፍላችሁ ማየት ስለምችሉ ነው። ለማንኛውም ስራችንን ከምን እንጀምር? በመጀመሪያ እስኪ ተረጋጋ፣ ተንፍስ፣ ሐሳብህን ለመሰብሰብ ሞክር። ቫኔሳ ለምን ከኔ መለየት እንደፈለገች አውቃለሁ። ለምንድን ነው? ለረጅም ጊዜ ከሌላ ወንድ ጋር ስትማገጥብኝ ነበር። ወይኔ በጣም አዝናለሁ። በጭራሽ አላወቅኩም ነበር። ወይ ስታሳፍር። በስተመጨረሻ እቺ ባለጊዜ ለአንተ ጠበቃ ልትቆም ነው። ስሟ ሶፊያ ነው የሚባለው።
ያው ትዳራችሁ እንዲሻሻል እየነገርኩት እኮ ነው። ሌላ አይደለም። ተረጋጊ። ሌላ ነገር አይደለም። እሱን ለማለት በጣም ረፍዷል። አሁን ግን በቃ ሂጂ፣ የምናወራው ነገር አለን። ይቅርታ አድርጉልኝ። ይህ ጋብቻችንን ለማቋረጥ የተሞላ ሰነድ ነው። ሁሉንም ነገር እዛ ታገኘዋለህ። ካልገባ ጠበቃዬን አናግረው። ስለዚህ ነገሮችን ከዚህ በላይ እንድናበላሸው ካልፈለግ ፈርምበት። እንዳያበላሹት ነው ያልሽው የኔ ውድ። አንቺ እኮ የኔ ብቻ ነሽ ቫኔሳ። ቆይ እስኪ ንገሪኝ፣ ሰዎች ከኔ ሌላ ፍቅር እንደያዘ ሲሰሙ ምን ሊሉ ይችላሉ? እሱን አሰበሽው ታውቂያለሽ? ያለንበት ሁኔታ ወደማይሆን ነገር ከመቀየሩ በፊት የምታደርጊውን ነገር መለስ ብለሽ አስቢበት። ቆይ ግን ምን እየሆንክ ነው ያለኸው? እንዴት ነው በዚህ መንገድ የምታዋራኝ? በመጀመሪያ ማገጥሽብኝ፣ አሁን ደግሞ ጭራሽ ልትፈቺ ነው። ይኸውልህ እኔና ማክስ መሃል ምንም አይነት ነገር አልተፈጠረም። ይበቃሻል ቫኔሳ፣ አትዋሽኝ። ይህን ሁሉ ጊዜ ሥራ ነው የያዝነው እያልሽ እሱ ጋር የምትሄጂው ነገር አሁን ነው ግልጽ ሆኖ የታየኝ። እንደዚህ ያለ የወረደ ነገር በእኔ ላይ ታደርጊያለሽ ብዬ አላሰብኩም ነበር። እኔ ምንም ያደረግኩት ነገር የለም። ግን ምን እንደሆነ ታውቃለህ? ስለምታስበው ቅንጣት ታህል አልጨነቅም። አንዴ የምፈልገው ነገር ይህንን ነገር መቋጨት። ታዲያስ ሮጠሽ ወደ እሱ ለመሄድ ነዋ። እኔ ልፈታ የምፈልገው በማክስ ምክንያት ሳይሆን የምንፋታው ከአንተ ጋር አለመግባባቱ ስለታከተኝ ነው። አንተ አልፈረምን ብትል ራሱ ፍቹን እንደምንም ጨርሰዋለሁ። እኔም መተው የምትፈልጊ ከሆነ አንቺም ሆንሽ ቤተሰቦችሽ ዋጋዬን ትከፍላላችሁ። እንዲሁ በቀላሉማ በጭራሽ አንላቀቅ። ነገሮች እየተስተካከሉ በመሆኑ በጣም ነው ደስ ያለኝ። አመሰግናለሁማ። የሚገርመው ኤድዋርዶ ኩራቱን ዋጥ አድርጎ ናሮንና ሳጥማጆቹን ይቅርታ ጠየቀ። ለነገሩ ካደረገው ነገር በኋላ ብቸኛ ማድረግ የሚችለው ነገር እሱ ነው አይደል? ደግሞ እኮ የነገር እንደሚመጣ ታውቅ ነበር አይደል? አውቀው ነበር። ትልቅ ችግር ይፈጠራል ብዬ አላሰብኩም ነበር፣ ግን ማን እንደሚያነጋግር እንኳን አላወቀም ነበር። እሱ እንደፈለገው ስለሆነ ከናቸው ጋር ፊት ለፊት ቢገናኙም ራሱ አይግባቡም። ስማ፣ ዋናው ነገር የችግር መፈታቱ ነው አይደል? አዎ። እና አሁን ቢያንስ እናቴ ተረጋግታ በሚገባ ይሄ ነገር ኤድዋርድን በትንሹ ያረጋጋዋል እና ዋና ስራ አስፈጻሚ መሆኑን ካሰበ በኋላ ከባድ መሆኑን ይረዳል። ተስፋ አደርጋለሁ እንጂ እኔማ መላ ሕይወቴን የለፋውበትን ችግር እንደለፋው አልቀርም። በሚገባ። ለማንኛውም ከሶፊያ ጋር ራት ለመብላት ወደ ቤት ልሄድ ነው። እናም ገና ስላለመደች ብቸኛ እንዳትሆን ብዬ ነው። እኔ የምልህ ብላንኪታን አግኝታት ነበር እንዴ? አዎ። በነገራችን ላይ አሁንም መልእክትህን እየጠበቀች ነው። በጣም እኮ በስራ ተወጥሬ ነበር። እንደምታውቀውም ስራ በዝቷል። ስማኝ፣ እንደ ድርጅቱ አባል ሆኜ ስነግርህ በጣም ጠንካራ ሰራተኛ ነህ። እንደ ጓደኛ የምነግርህ ደግሞ ሙሉ ሕይወትህን ሥራ መሆን እንደሌለበት ነው። ብላንኪታን ለምን አትጋብዛትም? ግን በጣም ቆንጆዬ ነች አይደል? በጣም ነው የወደድኳት። እሺ በቃ ሰበብ መደርደርህን ተውና ቶሎ ብለህ አገኛት። እሺ እሺ እሺ። ወይኔ ዛሬ በጣም አድካሚ ይመስልሻል? ደስ የሚለው ነገር ነገ የረፍት ቀኔ ነው። መዓዛው በጣም ደስ ይላል። እንደምናመሻችሁ። ሰላም ካርመን። ሰላም የኔ ቆንጆ። ሰላም። ጥሩ ሰዓት ነው የመጣችሁት። ልክ ራት አዘጋጅቼ እንደጨረስኩ። ወይ ካርመን፣ እንደዚህ መቸገር አልነበረብሽም። አይ እንደዚህ እንድትይኝ አልፈልግም። እስኪ አረፍ በሉ። እውነት ለመናገር ቆንጆ ነገር ነው የሰራሁት። እንደምትወዱት አልጠራጠርም። ወይ ካርመን፣ ሁሌ የምትሰሪው ነገር እኮ በጣም ይጣፍጣል። በጣም ጎበዝ ነሽ። ጎበዝ ናት በጣም። ጣት የሚያስቆረጥር ምርጥ ምግብ። ውይ ካርመን፣ ምግቡ በጣም ብዙ ነው። አዎ ልክ ነሽ፣ ብዙ ነው። ምን መሰለሽ፣ ለብዙ ሰዎች ማብሰል ስለለመድኩ ነው። ዛሬ ግን ብዙ ሰው የለም። ቢሆንም ግን በደንብ ብሉ። እንደዚህ ከሆነ እስክንጠግብ ድረስ መብላት አለብና፣ አለበለዚያማ ውዴ በጣም ነው የሚተርፈው። ስለዚህ መብላት አለብን። እስኪ ለማንኛውም እንብላ እማዬ። እንደውም በቃ የተወሰነ ለሉይስ ይዤለት እሄዳለሁ። እባክሽን ካርመን፣ አንቺ ማረፍ በይ። ቆይ ምንድነው ቁጭ ብለሽ ራት አትበይም እንዴ? ቆይ እሺ እበላለሁ። ችግር የለውም። እኔ ራሴ ነኝ ማቅረብ የምፈልገው። ቢያንስ ለምታደርጉልኝ ነገር ምስጋናዬን በዚሁ ላቅርብ ብዬ ነው። ጓደኝነታችን እኮ ለዚህ ነው ውዴ። በጣም ነው የሚጣፍጠው አይደል? አዎ በጣም። ወደዳችሁት? ውይ በጣም ቆንጆ ነው። ቆንጆ ነው የበሰለው። እስኪ ትንሽ ረጋ ለማለት ሞክሪ ቫኔሳ። ይህንን በቀላሉ ማለፍ አልችልም ኢዛቤላ። መረጋጋት ማቺ ከሆነማ እኮ ለጉዳዩ መፍትሄ ማስቀመጥ አትችም። እስኪ ምን እንደሆነ ንገሪኝ። ልጅቱ ጋር አሁንም በድጋሚ ተጣላን። ልንፋታ ነው። ጋብቻችን ተስፋ ያለው አይመስለኝም። ወይኔ ቫኔሳ በጣም አዝናለሁ። እኔ የምልሽ ነገ ተገናኝተን እንድንነጋገር ትፈልጊያለሽ እንዴ? አዎ እባክሽን። እንግዲያው እኔም የምነግርሽ አንድ ነገር ነበር። በዛውም በደንብ እናወራለን። ምንድነው እሱ? ማክስ ከኛ ጋር ስራ ሊሰራ ነውና ይሄን ልንገርሽ ብዬ ነው። ችግር አለው? አይ በጭራሽ ችግር የለውም። ይህ እኮ ስራ ነው። ከሱ የተሻለ አማካሪ አታገኙም።
እኔ በበኩሌ እሱን ለማማከር ሲባል የሚከፈል ብር አይቆጨኝም። የአሳ አጥማጁ ችግር መፈታት በጣም ደስ ይላል አይደለ? እንኳን ተገላገልክ። ይህ የወረደውን የአክሲዮን ዋጋ ከፍ ለማድረግ ይረዳናል። ስማኝ የኔ ውድ፣ በማያገባኝ ነገር ላይ ስለገባው ይቅርታ። እንደማይመለከተኝ አውቃለሁ፣ ግን ቫኔሳና ኤርኔስቶ መሃል ምን እንደተፈጠረ ታውቃለህ? አላውቅም። ምን ተፈጠረ? ትልቅ የሆነ ችግር ውስጥ ገብተዋል። ምንም የነገረችኝ ነገር የለም። እውነት ለመናገር ከዚህ በኋላ እህቴን አላናግራትም። የማውቀው ነገር ቢኖር ችግር ውስጥ መግባቷን ነው። ከዛ በላይ አላውቅም። ውዴ በጣም የተበሳጨች ትመስላለች። እሱም እንደዛው። ስለነገርሽኝ በጣም አመሰግናለሁ። እስኪ ሄጄ አናግራታለሁ። ያው ምንም ነገር ቢፈጠር እንኳን ወንድምና እህት ናችሁ እና ሁለታችሁ መጣላት የለባችሁም። ትክክል አይደለም። ቫኔሳ የምታሳየኝ ነገር በጣም ከባድ ነው። ይገባኛል፣ ግን አንተም ደግሞ ቅረባት። የኔንም ነገር እንደምታምንበት አልጠራጠርም። ግን ደግሞ አሁን እያሳለፈችው ያለው ጊዜ ከከበዳት ከጎኗ መሆንን ማሳየት አለብህ። እንደሱ ማድረግህ እኮ ነገሮችን ቀለል ያደርግላታል አይደል እንዴ? በጣም ነው ማመሰግነኝ ነው። በጣም ደግ ሰው ነሽ። ይህንን ሁሉ ነገር አድርጋሽ እንኳን ለእሷ ስሜት ትጠነቀቂላታለሽ። ይህንን የማደርገው እኮ ስለምወድህ ነው። እና ደግሞ ለአንተም ቢሆን ከእናትህና ከእህት ጋር ተጋጭተህ መኖር ቀላል አይደለም። ውዴ እባክህ አናግራት፣ ከጎኗ ሁን። እሺ በቃ አወራታለሁ። እንዴት ነው ግን ይጣፍጣል? ወደድከው? በጣም ነው የወደድኩት። የካርመን ምግቦች በጣም ጣፋጭ ናቸው። ምግብ ቤቱ መዘጋቱ ያናድዳል። አዎ በጣም ደስ የሚለው ግን ምንድነው ካርመንና የክርስትና አባቴ በጣም ጠንካራ ናቸው። ስለዚህ በድጋሚ በሁለት እግራቸው ይቆማሉ። ምግቧ እንዲህ ከጣፈጠ ግን ድጋሚ ውጤታማ እንደምትሆን እርግጠኛ ነኝ። ያቃጥላል ግን ደስ ይላል። ኧረ አይዞህ እንጂ። ለማንኛውም የምጠጣው ልቅዳለህ። ሶፊ ነው የምትሆነው። አንድ ጊዜ ታነሳላታለህ። ትንሽ ቆይቼ እንደምደውልላት ንገራት። ምንድነው የተፈጠረው? ማን የደወለው? አለን። አለን ማን ነው? ጓደኛዬ ነው። ከየት የመጣ ጓደኛ? እንዴ በቃ ጓደኛዬ ነው። ስማ፣ ካንቴና መታ የምታግዝ ይመስላል። ምክንያቱም ቀን ላይ ምግብ ቤቱን ማስተካከል አለብህ። አዎ እንደሱ ይመቸኛል። ችግር የለውም። እኔ ደግሞ የተቻለኝን አግዛለሁ ጓደኛዬ። በቃ እንደዚህ ከሆነማ ለኢሉሲ ስነግረዋለሁ። ጥሩ ገቢ የሚያስገኝለት ከሆነ እምቢ የሚለኝ አይመስለኝም። ወይ ማሌና፣ በጣም ቆንጆ ሐሳብ ነው። ግን እሱ ጥሩ ሊሆን የሚችለው በአንድ መንገድ ነው። አረ በምንድን ነው? እሱ እሺ ካለ እኔን ትቀጥረኛለህ። እኔ በጣም ጎበዝ አስተናጋጅ ነኝ። ከሰዎች ጋርም ቶሎ እግባባለሁ። አዎ ይቻላል። በጣም ጥሩ ሐሳብ ነው። ከዛ በፊት መነጋገር ያለብን ነገር አለ። ምንድን ነው እሱ? እና በምን ሰዓትሽ ልተኝ ነው ታዲያ? ስለ እሱ ምንም አትጨነቅ። ከሰዓት በኋላ አጠር ያለች ረፍት ማድረግ እችላለሁ። እንደዛ ነው። አይ ማሌና፣ በጭራሽ አይደለም። ገንዘብ ማግኘት አለብኝ። ከምንም በፊት እሱ ይቀድማል። ታዲያ ምን ትላለህ? ትቀጥረኛለህ? በእኔ ስራ ብቃት መቼም አታፍርም። አዎ በሚገባ። ምግብ ቤቱን ልክፈተው እንጂ ሁላችንም ስራ ይኖረናል። ሀብታም መሆናችንም አይቀርም። ትክክል ብለሃል ጓደኛዬ። ሁሉንም ነገር ያደረግኩት ለእሷ ስል ነው ማቴዎ፣ ሁሉንም። አባቷ ሲሞትም ሆነ አሌያንድሮ ላይ አደጋው ሲከሰት አብሬያት ነበር። ገብቶኛል። በቃ ተረጋጋ። እና ምስጋናዋን በዚህ መንገድ ነው የምትገልጽልኝ? እኔም ደግሞ በጭራሽ እንደዚሁ ልተዋት አልችልም። ከእሷ ጋር አትጣላ። አንተና እሷ ተመሳሳይ ድርጅት ውስጥ እኮ ነው የምትሰሩት። የምትኖረውም እሷ ቤት ነው። ተረጋጋ በቃ። ስማ፣ ቤቱም እኮ የእኔ ቤት ነው። እኔ የቤተሰቡ አንድ አካል ነኝ እና ደግሞ እዛ ቤት ውስጥ ትልቅ ቦታ ነው ያለኝ። አዎ፣ ግን ካሁን በኋላ አብራ ልትሆን ፈቃደኛ ካልሆነች እኮ እዚያ ቤት ውስጥ ቦታ የለህም። ይሄ ሁሉ ነገር የዛ የማይረባ ሰውዬ ሐሳብ ነው። እንደዚህ አይነት ነገር ውስጥ በመግባት በጣም ነው የማዝነው። መታገሌ ግን አይቀርም። የፈለግኩትን ነገር ለማግኘት መታገል አይቀርም። ይህን ሁሉ ነገር አብሬ አልፌማ ባዶ እጄን አልቀርም። እውነቱን መናገር ስላለብኝ ልንገርህ፣ እሷ ማቅጣባሃለች የሚለውን ነገር ለመቀበል እኔም ከብዶኛል። ሁሌም ቢሆን ከልቧ ጥሩ ሰው ትመስል ነበር። ያ ባለጌ ሰውዬ ነዋ ጭንቅላቷን በማይረባ ነገር የሞላው። ግን በዚህ ሐሳብ እዘልቅበታለሁ የምትል ከሆነ በጣም ብዙ ነገር ነው የማስከፍላት። ግን እኮ ሁለታችሁ የተጋባችሁት በሕግ መሰረት ነው። ምንም አያገባኝም። እኔ ስለ ኖሬጋ ቤተሰብ ብዙ ነገር አውቃለሁና የቤተሰቡ ሚስጥር በራሱ በጣም ከምታስበው በላይ ብዙ ገንዘብ ያስገኛል። ስለዚህ ለእነሱም ጠላታቸው ከመሆን ወዳጃቸው መሆን ይሻላል። ሌላ ምንም አማራጭ የላቸው። ቺርስ። እና ጥሩ ነበር። ደስ አለ? አዎ ከሆነ ጥሩ። እንግዲህ ቆንጆ ምግብ አምጥቼልሃለሁ። አሁን ደግሞ ወደ ቤቴ መሄድ አለብኝ። ሌላ ጊዜ እንገናኛለን።
ደህና ደርሽ ሉዊስ። ቆይ አንድ ጊዜ ብላንኪታ፣ እባክሽ ቆይ አንዴ። ይቅርታ አድርጊልኝ፣ እንደዚህ መናገር አልነበረብኝም። ግን ሉዊስ ችግሩ እኮ ቆይ፣ አዎ በጣም ብዙ ወዳጅ ባይኖርሽ ነበር የሚገርመኝ፣ ምክንያቱም ቆንጅዬ ነሽ እና ደግሞ በእውነት እምልልሻለሁ አንቺን እኔ ለማድረግ የማልቆፍረው ጉድጓድ የለም። እምልልሻለሁ ሁለተኛ እንደዚህ አልሆንብሽም። ልትረዳኝ ስለሞከርክ በጣም ነው የማመሰግነው። ለማንኛውም ነገ እንገናኛለን። መልካም ህልም። ላንቺም እንደዛው ብላንኪታ። የመራመድ ጉጉቴ ጨመረ። መፍጠን አለብኝ። የማይሆን ነገር እንዳደረኩ ገብቶኛል። ቫኔሳ፣ አሁን ማወቅ የምፈልገው እንዴት እንደሆንሽ ብቻ ነው። አሁን ደግሞ ምንድነው? ለምንድነው ይሄን ሁሉ ነገር ያወጣሽው? ማየ ያለንን የገንዘብ አቅም በደንብ ማየት ፈልጌ ነው። ምክንያቱም የሶስታችንንም ህይወት የሚቀይር ነገር ላደርግ ነው። ኧረ ነው እንዴ? ምንድነው ግን? ለምን አትነግሪኝም? ሉሲያ ያለችበት ሁኔታ በጣም ነው እያስጨነቀኛለሁ። ከልጆቿ ጋር ምንም መስማማት አልቻለችም። የሆነ የሚያግዛት ሰው ያስፈልጋታል። ስለዚህ ለጓደኛዬ የሆነ ነገር ማድረግ አለብኝ ብዬ አስቤ ነው። እኔ ግን ሀሳብሽን አልደግፍም። ትልልቅ ውሳኔዎችን ለብቻዋ ለመወሰን እርዳታ ያስፈልጋታል። እስቲ ያለችበትን ሁኔታ አስቢው። አንድ ድርጅት ውስጥ በደንብ ከሚሰራ ልጅሽ ጋር መጣላት በጣም ከባድ ነው። ላግዛት ይገባል። አዎ ምስኪን ሴት። እኔም የአልቫ ቡድን አክሲዮን አባል ልሆን ነው። ይሄን ልነግራት ነው። በላው ይህንን ነገር ለማድረግ ጥሩ ሰዓት ነው ብለሽ ታስቢያለሽ? እማዬ አስበሽበታል? በደንብ አስቤበታለሁ። በእሷ ስም ካለው አክሲዮን ውስጥ ትንሽ እንድትሸጥልኝ ልጠይቃት ነው። ይህ ደግሞ ውሳኔ ለመወሰን የሚያስፈልገው ትንሹ መስፈርት ነው። ስለዚህ በድርጅት ውስጥ የሉሲያ አጋር መሆን እችላለሁ ማለት ነው። እንደዛ ነው። ወይ ምግብ ቤቱን በጣም ነው የወደድኩት። በጣም ደስ ይላል። አሌሃንድሮ አንድ ጊዜ ይዞ የመጡ ነበር። በጣም ወድጄው ነበር። አዎ መቼስ ዋጋቸውን በጣም ውድ ነው አይደል? እውነት ለመናገር አላውቅም፣ ግን ቢሆንም ገንዘብ አለኝ። ስለዚህ አትጨናነቂ። አስተናጋጅ ምን ልታዘዝ? የምግብ እሺ፣ የዝርዝር ደብተሩ ይሁን። እሺ፣ እናመሰግናለን። እኔም አመሰግናለሁ። ይኸው እመቤት። ወይ በጣም እናመሰግናለን። እሺ፣ መልካም ጊዜ። እናመሰግናለን። ሶፊ፣ ለዚህ የሚበቃ ገንዘብ እንዲያስሽ እርግጠኛ ነሽ አይደል? አዎ ይዣለሁ፣ አታስቢ። መብላት የምፈልገውን ነገር ያገኘው መሰለኝ። እኔም እንደዛው። ፓስታው በጣም ጣፋጭ ይመስላል። ደስተኛ ስለሆንሽ በጣም ደስ ብሎኛል ጓደኛዬ፣ በተለይ በአሌሃንድሮ ጉዳይ። አዎ፣ ግን ጓደኛዬ ከሱ ጋር በደንብ ለመግባባት በደንብ መማር፣ መሻሻልና መቀየር እፈልጋለሁ። የእሱ ሁኔታ ግን እኛ ከምናውቀው ትንሽ ለየት ያለ ይመስለኛል አይደል? አውቃለሁ። እና ደግሞ ለዛ ነው ይህን ያህል ከቤተሰቡ ጋር መግባባት ያቃተኝ። ገባሽ? በቃ የእነሱ ደረጃ ጋር መድረስ እንደማልችል ነው የሚያስቡት። አዎ ይገባኛል። የኖርዌጋ ቤተሰቦች ግምት የነበረው አሌሃንድሮ ኢዛቤላን እንደሚያገባት ነው። ኢዛቤላ በጣም የተማረችና ዘናጭ ሆነች ሴት ናት። ቆንጆ ናት። እኔንም ደግሞ አንድ ቀን ማንቋሸሻቸውን ትተው እንዲኮሩብኝ ይፈልጋለሁ። ከእሷ እኩል መሆን እችላለሁ። ከዛች ተንኮለኛ ኢዛቤላ የተሻለ ነገር ይገባሻል። አመሰግናለሁ ጓደኛዬ። ግን ደግሞ ጥረቱን የማደርገው ለእነሱ ብቻ ብዬ አይደለም። ዋናው ነገር ለውጥ እፈልጋለሁ ነው። እና ደግሞ ሁጎ በጣም ጥሩ ሰው ነው። በአንዳንድ ነገሮች ያግዘኛል እና ቤት ውስጥ ያሉ አንዳንድ መጽሐፎችን አነባለሁ። ሌላ ምን ማድረግ እንዳለብሽ ታውቂያለሽ? ምንድነው? የድረገጽ ትምህርቶችን ተከታታይ። እኔ ሞክሬው ጠቅሞኛል። ጥሩ ነገር አግኝቼበታል። አዎ፣ ስለሱ ሳስብ ነበር። በጣም ጥሩ ሀሳብ ነው። አመሰግናለሁ። የሚገኙበትን ገጾች እልክልሻለሁ። በጣም ጥሩ። ቆይታ ያለሽ ብዙ ነገር ነው የምማረው። ወይ ሉሲያ ግን ምን የምትል ይመስልሻል? ያው ጉዳዩን በደንብ የምታስብበትና ከልጆቿ ጋር የምትማከርበት ጊዜ ሰጣታለሁ። ግን ደግሞ አሁን ሶፊያና አሌሃንድሮ በጣም ቅርርባቸው ስለበዛ እሷም ከጎኗ ሌላ ረዳት ያስፈልጋታል።
እሱ ሳያጠራጥርም። በቃ እኔም ልሂድ፣ አንቺን ብታናግሪያት የተሻለ ነው። እሺ አመሰግናለሁ የኔ ውድ። የምትለውን ደግሞ ነግርሻለሁ። ነገሮች እንደሚስተካከሉ እርግጠኛ ነኝ። እናንተ ሁለታችሁ ከሁሌም ተነጋግራችሁ ትግባባላችሁ። ደግሞ በሱ በጣም እርግጠኛ ነኝ። እማዬ እወድሻለሁ። እኔም እንደዚያው የኔ ማር። እሺ ትክክል ነሽ። እና ደግሞ ይሄ ላንቺና ለሉሲያ ልጆች የሚጠቅም ነገር ነው። እሱንም መረዳት መቻል ይኖርባታል። ቀስ እያልሽ በጣም ነው የሚያስጨንቀው። እስትንፋሴ የተቋረጠን የመሰለኝ። እና ታዲያ አሁን ለምንድን ነው የምታደርገው? ከረፋት እኮ አድርጌ ስለማላውቅ ነው የጨነቀኝ። ያው የሥራ ሰው መምሰል ስላለብኝ ነዋ። አቶ ኢሊሰስ ለእኔ ጥሩ አመለካከት እንዲኖረው ብዬ ነው። የተገናኘን ጊዜ ሁኔታዎች ብዙም ጥሩ አልነበሩ። እሱስ ልክ ነህ። ለማንኛውም እኔ ጊዜውን አላስታውሰውም። ባታስታውሸው የተሻለ ነው። እሱም ማድረግሽ በእኔ ላይ ጥሩ ነገር ላይ ፈጠር ይችላል። ደግሞ ቆየ። አዎ፣ ግን የሚመጣበትን ሰዓት እኮ ግን አልነገረኝም። በጧት እመጣለሁ ብቻ ነው ያለኝ። እየረፈደ ነው። ያው እንደውም መጣ። ምን ነው የኔ ቆንጆ፣ ለምንድን ነበር የፈለግሽኝ? ከፓንቾ ጋር ላስተዋውቅህ ነበር። አንተን ስለ ሥራ የሚያወራህ ነገር አለ። ለማንኛውም እኔ ልሂድ፣ እናንተ አውሩ። አመሰግናለሁ። እስኪ እንስማዋ። ስለምንድን ነበር? ይኸውልህ ላፓዝ ውስጥ ምግብ ቤት ነበረኝ። በሱ ምግብ ቤቴ በደንብ ነበር የምሰራው። አሁን ግን ፈርሶብኛል። ከእንደዚህ አይነት ሥራ ጋር ተመሳሳይ ልምድ አለኝ። አሁን ደግሞ ሎስካቦ ውስጥ መስራት ፈልጌ ነበር። በጣም ጥሩ ነው። ታዲያ እኔ ምን እንደረዳህ ነው የፈለግከው? ምን መሰለህ፣ ያንተ ቦታ እሱን ሥራ ለመስራት በጣም ቆንጆና ተስማሚ ቦታ ይመስላል እና ቦታውን ፈልጌው ነበር። ምን አይነት ሥራ ነው መስራት የፈለግከው? ምግብ ቤት ነዋ። ማለቴ ምን አይነት? ይህንን የመሰለ መጠጥ ቤቴን ወደ ማይረባ ምግብ ቤት ለመቀየር ነው ሐሳብህ? አይ በጭራሽ የማይረባ ነገር አይደለም። ጽድት ያለ ምግብ ቤት ነው የምፈልገው። በዚያ ላይ ደግሞ ጠዋት ላይ ብቻ ነው የሚከፈተው። አስብበት እስኪ። ጥሩ ነገር ነው። እኔ እንጃ የሚሆን አይመስለኝ። ቆይ ለምን አይሆንም? በጣም ጎበዝ አብሳይ አለችኝ እና ሰዎች አንዴ ምግቧን ይቅመሱት እንጂ የትም ቦታ ጥሎ አይሄዱም። እመነኝ፣ በጣም ጎበዝ ናት። ቦታው ጠዋት ላይ ባዶ ነው። ስለዚህ ቦታው ባዶ ከሚሆን ለምን ጠዋትና ማታ አንሰራበትም ብዬ አስቤ እኮ ነው። አይሻልም? ያው ታውቃለህ፣ እዚህ ክራይ ርካሽ አይደለም። በመጀመሪያ የምትከፍለው ገንዘብ ያስፈልጋል። ከዛ ደግሞ ውል ትፈርማለህ። ገባህ? እንደዛ ማድረግ እንችላለን፣ ችግር የለውም። ግን ደግሞ ስራውን ለመጀመር ምን ያህል ነው የምከፍልህ? ቢያንስ የ2 ወር ክፍያ። የ2? ኧረ እባክህ። አዎ የ2። ከዛ ደግሞ ተቀማጭ ገንዘብ ታሳያለህ። በጣም ጥሩ ነው። ተቀማጭ ገንዘብ? አዎ እሱ አስፈላጊ ነው። ተቀማጭ ገንዘብ ያስፈልጋል። እንደምን አደርሽ የኔ እመቤት? እንደምን አደርኩ። ቁርስ አትበይም እንዴ? አይ አልበላም። ኢዛቤላን ላገኛት ልወጣ ነውና ሰዓቱ ረፍዶብኛል። በጣም ጥሩ። መልካም መንገድ ይሆንልሽ። መልካም ቀን ይሁንልህ። ስላገኘሁሽ ደስ ብሎኛል። ምንድን ነው የምትፈልገው ኤርኔስቶ? ጠበቃዬን የምፈልገውን ነገር እስኪያጠናቅቅና እስኪያቀርብልኝ ድረስ ምንም ነገር እንደማልፈርም ልነግርሽ እወዳለሁ። በጣም ጥሩ። የፈለግከውን አድርግ። እኔ የፈለግኩትን ነው የማደርገው። ልቀቀኝ። እስከምትፈቺኝ ድረስ በጣም ነው የቸኮልሽው አይደል? ምን ነው ምን አግኝተሽ ነው? ስለዚህ ጉዳይ አንተ ማማከር ግዴታ አይደል? የኔ ግን ግዴታዬ ነው። አሁን ገባክ አይደል? ለዚህ ነው ፍቺ መፈጸም የምፈልገው። ቀን በቀን አንተን የማየት ፍላጎት እንኳን የለኝም። በቃ አልፈልግህም። በዛ ላይ በጣም ጎበዝ ስለሆንሽ ሁሉንም ነገር ለመረዳት ጊዜ አይፈጅብሽም። ምንም ችግር አይገጥምሽም። ተስፋ አደርጋለሁ። እና ደግሞ ፍላጎቱ ስላለሽ አያቅትሽም ሶፊ። አዎ በእርግጥም በጣም ነው ፍላጎት ያለኝ እና ደግሞ ለፍቅር ስልም ነው የማደርገው። ደግሞ አደርገዋለሁ። እና አሌሃንድሮ የሚፈልገውን ነገር በሙሉ ማጣት የለበትም። እንደዚህ አይመስልሽም? ጥሩ ሀሳብ ነው አይደል? ብላንካ ንገሪኝ፣ ከዚህ ሴት ጋር እዚህ ምን እየሰራሽ ነው? ሶፊያ ጓደኛዬ ናት። እቺን ወደ እኔ ሆቴል የላክሻት እኔን ለመሰለል ነው አይደል? አረ በጭራሽ አይደለም። ከዚህ በኋላ የኔ ሆቴል ውስጥ ላይሽ አልፈልግም። እንዴ መቤት እባክሽ፣ ስራውን እፈልገዋለሁ። እባክሽ እንደዚህ አታድርጊ። የኔ ጓደኛ ስለሆነች ብቻ ልታባረሪያት አይገባም። ልክ አይደለም። እንዳንቺ አይነት ሰው አጠገቤም ሆነ ሆቴል አጠገብ እንዲደርስ አልፈልግም። እሷ ለአንዱም ነገር ተጠያቂ አይደለችም። ለእኛ ችግር ተጠያቂ አይደለችም። በጣም መጥፎ ሰው ነሽ። ሁሉንም ነገር አዘጋጅተሽ ልክ እንደተጎዳ ሰው ትሆኛለሽ። ግን አንድ ማስጠነቅቅሽ ነገር የአሌሃንድሮን ልብ ለማግኘት አሁንም ትግሌን አልተው። የሆነ ነገር ልንገርሽ፣ በአሌሃንድሮ ጉዳይ አትምጪ። አለበለዚያ ግን እውነት ነው የምልሽ፣ በስራሽ ትጸጸቻለሽ።